እስቲ ለአንድ አፍታ አስቡት። ከሞት ከተመለሰ ሰው ጋር ፊት ለፊት ተቀምጣችሁ ጥያቄ መጠየቅ እድል ብታገኙ ምን ተጠይቁት ነበር? ከሞት ባሻገር ስላለው ዓለም ምስጢር አይኖቹ ምን አይተው እንደተመለሱ፣ ጆሮዎቹስ ምን እንደሰሙ፣ ወይንስ የሞት ዝምታ ምን አይነት ከባድ ምስጢርን እንደተሸከመ ምን ተጠይቁት ነበር? በሰው ልጅ ታሪክ ውስጥ ይህንን የማይታመን እድል ለአንድ ትውልድ ተሰጥቶ ነበር። ከሞት የተነሳ ሰው ሥጋ ለብሶ በመካከላቸው ይንቀሳቀስ ነበር። ያ ሰው አልዓዛር ይባላል። በዛሬው ዝግጅታችን ከመጽሐፍ ቅዱስ የታወቁ ገጾች ባሻገር እንጓዛለን። የቤተ ክርስቲያናችንን ጥንታዊ ትውፊቶችና የታሪክ መዛግብት የሚነግሩንን በመመርመር ለዘመናት ሲጠየቁ የነበሩትን ጥያቄዎች እንመልሳለን። ከታላቁ ተአምር በፊት የአልዓዛር ሕይወት ምን ይመስል ነበር? ከጌታችን ጋር የነበረው ወዳጅነትስ እስከምን ድረስ ነው? ጌታ ወዳጁ በሞት አፋፍ ላይ ያለ ለምን ሆን ብሎ ዘገየ? በዚያች በአራተኛዋ ቀን የተገለጠው መለኮታዊ ተአምር እውነተኛ ዓላማው ምን ነበር? ከሞት ከተነሳ በኋላስ ምን ገጠመው? ከሞት የተነሳ ሰው መሆን ምን አይነት ስሜት አለው? ለምንስ ትንሣኤው ለሁለተኛ ጊዜ ለሞት ዳረገው? ከስደት መርከብ ተርፎ ወደ ጳጳስነት ዙፋን ያደረሰው አስደናቂ ጉዞስ ምን ይመስላል? ከሁሉም በላይ ደግሞ ሁለት ጊዜ የሞተው የዚህ ሰው ታሪክ ለእኛ ምን ትምህርት አለው? ይህንን ምስጢር ለመፍታት ጉዞአችንን ከአውሎ ነፋሱ በፊት ከነበረው ሰላማዊ ስፍራ ከቢታንያ እንጀምራለን። ይህ የአልዓዛር ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከታላቁ ክስተት በፊት ከሞትና ከሕይወት ፍልሚያ አስቀድሞ ከወልደ እግዚአብሔር እምባና ከሕይወት ሰጪው ቃል በፊት አንድ ሰላማዊ ስፍራ ነበር። ከኢየሩሳሌም የ2 ማይል ርቀት ላይ በደብረ ዘይት ተራራ ግርጌ የምትገኝ አንዲት ትንሽ መንደር ነበረች፣ ቢታንያ። ኢየሩሳሌምን እስቲ አስቧት። በሮማውያን ወታደሮች የቦቲ ጫማ የምትረገጥ፣ በፈሪሳውያንና ሰዱቃውያን የሃይማኖት ሽኩቻ የምትታመስ፣ በፖለቲካዊ ሴራና በንግድ ግርግር የምትናወጥ ከተማ ኢየሩሳሌም ውጥረት ነበረች። ኢየሩሳሌም ጫጫታ ነበረች። ቢታንያ ግን ከዚህ ሁሉ የራቀች፣ የወይራ ዛፎች ጥላ ያጠላባት፣ ንጹሕ አየር የሚነፍስባት የሰላምና የጸጥታ መንደር። በዚህች ሰላማዊ መንደር ውስጥ ደግሞ አንድ ልዩ ቤት አለ። በሩ ሁልጊዜ ለእንግዳ ክፍት የሆነ፣ መስተንግዶ የማይጓደል፣ ፍቅር የነገሰበት ቤት። የዚህ ቤት ባለቤቶች 3 ሰዎች ናቸው፣ አልዓዛር፣ ማርታና ማርያም። በዘመኑ በነበረው ማህበረሰብ ውስጥ ይህ ቤተሰብ ከፍተኛ ክብርና ተሰሚነት እንደነበረው መረጃዎች ይጠቁማሉ። ወንጌሉ አልዓዛር ሲሞት ብዙ አይሁድ ማርታና ማርያምን ስለ ወንድማቸው ሊያጽናኗቸው መጥተው ነበር ይላል። ይህ አረፍተ ነገር ዝም ብሎ የሚታለፍ አይደለም። በዚያ ዘመን አንድ ሰው ሲሞት የሚመጣው የሐዘንተኛ ቁጥር የዛን ቤተሰብ ማህበራዊ ደረጃና ተቀባይነት የሚያሳይ ትልቅ መስታወት ነው። የከተማው መኳንንትና ሕዝብ ሊያጽናናቸው መምጣቱ የአልዓዛር ቤተሰብ በቢታንያ ብቻ ሳይሆን በአካባቢው ሁሉ የታወቀና የተከበረ እንደነበር ያረጋግጥልናል። ይህ ክብር ከየት የመጣ ነው ካልን ምናልባት ከነበራቸው ኢኮኖሚያዊ አቅም ሊሆን ይችላል። ይህንን እንደ ቀላል ግምት መውሰድ የለብንም። መጽሐፍ ቅዱስ ውስጥ የተበተኑ ፍንጮችን ስንሰበስብ የቤተሰቡን የኑሮ ደረጃ በግልጽ እንረዳለን። የመጀመሪያው ፍንጭ መቃብራቸው ነው። አልዓዛር የተቀበረው በዋሻው ውስጥ በድንጋይ በተዘጋ መቃብር ነበር። በወቅቱ አብዛኛው ድሃ ሕዝብ የሚቀበረው በተራ መሬት ውስጥ ነው። የራስ የሆነ ከድንጋይ የተፈለፈለ መቃብር መኖር የሀብታሞችና የመኳንንት መገለጫ፣ የክብር ምልክት ነበር። ነገር ግን የዚህም ቤት እውነተኛ ታላቅነት የሚገልጸው የድንጋይ መቃብራቸው ብቻ አይደለም። የቤቱ እውነተኛ ሀብት፣ እውነተኛ ክብርና ዘላለማዊ ዝናው ከሰማይና ከምድር ፈጣሪ ከጌታችን ከኢየሱስ ክርስቶስ ጋር የነበራቸው ልዩና ልባዊ ወዳጅነት ነው።
የዮሐንስ ወንጌል ምዕራፍ 11 ቁጥር 5 ላይ እንዲህ የሚል አንድ አረፍተ ነገር እናገኛለን። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር ይለናል። ይህ ቃል በወንጌል ውስጥ ካሉት እጅግ ልብ የሚነኩ ቃላት አንዱ ነው። ጌታችን ዓለምን ሁሉ እንደሚወድ እናውቃለን። ለኃጢአተኞች ሁሉ ፍቅሩን ገልጿል። ነገር ግን እዚህ ላይ የተጠቀሰው ይወድ ነበር የሚለው ቃል ይህንን አጠቃላይ መለኮታዊ ፍቅር ብቻ ሳይሆን የግል የቅርብ የወንድማማችነት ፍቅርን የሚያመለክት ነው። የግሪክ ቋንቋው ፊሊያ የሚለውን አይነት ፍቅር ማለትም በሁለት ወዳጆች መካከል ያለውን ጥልቅ ስሜትና መተሳሰብ የሚገልጽ ነው። ይህንን ግንኙነት ለመረዳት የጌታችንን የዚያን ጊዜ ሕይወት መቃኘት አለብን። ቀኑን ሙሉ ሕዝብ ይከተለዋል። አንዱ ፈውስ ይፈልጋል፣ ሌላው ጥያቄ ይጠይቃል። ብዙዎች ከእርሱ ተአምርን ብቻ ይፈልጋሉ። በተመሳሳይ ሰዓት ፈሪሳውያን በቃሉ ሊይዙት ይከታተሉታል። ሰዱቃውያን ስለ ትንሣኤ ከንቱ ጥያቄ ይጠይቁታል። የሄሮድስ ሰላዮች የፖለቲካ ንግግር ከቃሉ ሊያገኙ ይሸነቅጡታል። ውሎው የማያቋርጥ ውጥረት፣ ክትትልና ተቃውሞ የሞላበት ነበር። ታዲያ ከዚህ ሁሉ የዓለም ጫጫታና ግብዝነት የት ያርፍ ነበር? የልቡን የት ያወጋ ነበር? እንደ ሰው ሲደክመው እንደ ወዳጅ ሊያዳምጡት የሚችሉ ሰዎች የት ያገኝ ነበር ካልን መልሱ ቢታንያ ውስጥ በዚህ የአልዓዛር ቤት ነበር። እስቲ በዓይነ ሕሊናችሁ ሳሉት። ማርታ ምግብ ስታሰናዳ፣ ማርያም ከእግሩ ስር ተቀምጣ ቃሉን ስትሰማ፣ አልዓዛር ደግሞ ከጎኑ ተቀምጦ የቀኑን ውሎ፣ የሕዝቡን ሁኔታ፣ የወዳጅነት ወጋቸውን ሲያወጉ፣ እዚህ ቤት ውስጥ እርሱ መሲህ ብቻ አልነበረም። ወዳጅ ነበር፣ ወንድም ነበር፣ የቤተሰብ አባልም ነው። በፖለቲካዊ ሽኩቻና በሃይማኖታዊ ግብዝነት በተበከለ ዓለም ውስጥ ይህች ቤት ለጌታ የእውነተኛ ፍቅር ደሴት ነበረች። ይህንን ጥልቅ የወዳጅነት ትስስር፣ ይህንን ቅድመ ሁኔታ የሌለውን ፍቅር ካልተረዳን በቀጣይ የሚመጣውን ታላቅ ክስተት በፍጹም ልንረዳው አንችልም። ምክንያቱም ይህ ፍቅር ነው የጌታን ዓይን ያስለቀሰው። ይህ ፍቅር ነው በመጨረሻ የሞትን መጋረጃ ሰንጥቆ ዓለምን ያንቀጠቀጠውን ተአምር ያወጀው። ያ ሰላማዊ የቢታንያ ሰማይ በማይታወቅ ሁኔታ በአንድ ታላቅ አውሎ ንፋስ ጠርዝ ላይ ቆሞ ነበር። በቢታንያ በነበረው በዚያ ፍቅር በሞላበት ቤት ላይ የሰፈረው ሰላም ግን ዘላቂ አልነበረም። ታሪክ እንደሚያሳየን ታላላቅ መለኮታዊ ክስተቶች ሁል ጊዜ የሚጀምሩት ሰላም በሚናወጥበት፣ ተስፋ በሚፈተንበትና የሰው ልጅ አቅም በሚያልቅበት ቅጽበት ላይ ነው። ያ ቅጽበት ሳይታሰብ ደረሰ። የቤቱ ማዕከል የወዳጅነት ምሰሶ የነበረው አልዓዛር በድንገት በጠና ታመመ። መጽሐፍ ቅዱስ የበሽታውን አይነት አይገልጽልንም። ምናልባት ኃይለኛ ትኩሳት፣ ምናልባት ሰውነትን የሚያንቀጠቅጥ ቫይረስ፣ ምናልባት በዘመኑ ስሙ ያልታወቀ ገዳይ በሽታ ሊሆን ይችላል። ዋናው ነገር የበሽታው አይነት ሳይሆን ያስከተለው ውጤት ነው። ትናንት በሳቅ ሞላ የነበረው ቤት ዛሬ በጭንቀት ተዋጠ። የማርታ የተግባር ሰውነት በወንድሟ አልጋ አጠገብ ተገታ። የማርያም መንፈሳዊ ጥሞና በሐዘን ተረበሸ። ቤቱ ላይ የሞት ጥላ ጠላበት። በዚህ የጭንቀትና የተስፋ መቁረጥ ሰዓት እህቶቹ አንድ ነገር ብቻ አስታወሱ፤ ወዳጃቸውን፣ መምህራቸውን፣ ብቸኛ ተስፋቸውን ኢየሱስ ክርስቶስን። ወዲያውኑ አንድ መልእክተኛ ወደ እርሱ ላኩ። የላኩት መልእክት በታሪክ ከተመዘገቡት ልመናዎች ሁሉ እጅግ አጭሩና ልብን የሚነካው ነው። ረዥም የልመና ደብዳቤን አልጻፉም። የበሽታውን ሁኔታ በዝርዝር አልተነተኑም። እንዲመጣና እንዲፈውሰውም አላዘዙትም። የላኩት መልእክት ሁለት ነገሮችን ብቻ የያዘ ነበር፤ እውነትንና እምነትን። መልእክቱ እንዲህ ይላል: ጌታ ሆይ እነሆ የምትወደው ታሟል ይላል። ይህንን ቃል እስቲ ለአፍታ እናስበው። የምትወደው፣ ይህ ቃል ቁልፍ ነው። እነርሱ እየጠየቁ ያሉት በተአምራቱ ኃይል ላይ ብቻ ተመርኩዘው አይደለም። እየለመኑ ያሉት በመካከላቸው ባለው ጥልቅ የፍቅር ግንኙነት ላይ ተመስርተው ነው። መልእክቱ እንዲህ የሚል ድብቅ ትርጉም አለው: ጌታ ሆይ ይህ የታመመው ሰው እንግዳህ አይደለም፣ ከብዙ ተከታዮች አንዱ ብቻም አይደለም።
ይህ ያንተ ወዳጅ ነው፣ የምትወደው ልብህ የሚያርፍበት አልዓዛር ነው። እኛ ምን ማድረግ እንዳለብህ አንነግርህም፣ ፍቅርህ ምን ማድረግ እንዳለበት ያውቃል ብለን እናምናለን። ይህ በፍቅር ላይ የተመሰረተ ፍጹም መተማመን ነበር። መልእክተኛው ፈረሱን ጋልቦ አቧራውን እያቦነነ ተጉዞ ጌታችን ወዳለበት ስፍራ ደረሰ። የቢታንያን አሳዛኝም ዜና ነገረው። ደቀ መዛሙርቱ በጭንቀት ተውጠው የጌታቸውን ምላሽ ይጠባበቁ ጀመር። ወዲያውኑ እንሂድ እንደሚል ጠበቁ። ነገር ግን ጌታችን የሰጠው ምላሽ በዚያን ጊዜ ለማንም ያልተፈታ እንቆቅልሽ ነበር። ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አላቸው። ይህንን ተናግሮ ወዲያውኑ አልተነሳም። ባለበት ስፍራ ለሁለት ሙሉ ቀናት ሆም ብሎ ተቀመጠ። እስቲ እናንተ ራሳችሁን በማርታና በማርያም ቦታ አስቀምጡት። ተስፋችሁ ሁሉ የተንጠለጠለው በመልእክተኛው መልስ ላይ ነው። ሰዓታት እንደ ቀናት፣ ቀናት እንደ ዘመናት እየረዘሙ ነው። ወንድማችሁ ትንፋሹ እየተቆራረጠ፣ ዓይኖቹ እየፈዘዙ፣ ሰውነቱ እየቀዘቀዘ ነው። በእያንዳንዱ የበር መንኳኳት፣ በእያንዳንዱ የውሻ ጩኸት እነሆ መጣ እያላችሁ ትጠብቃላችሁ። የመጀመሪያው ቀን አለፈ፣ አልመጣም። የወንድማችሁ ሁኔታ ከቀን ወደ ቀን ሳይሆን ከሰዓት ወደ ሰዓት እየተባባሰ ነው። እምነታችሁ መንቀጥቀጥ ይጀምራል። ምን ነው ዘገየ? መልእክቱ አልደረሰው ይሆን? ወይ ሰምቶ ቸላልን? ያ ሁሉ ፍቅር፣ ያ ሁሉ ወዳጅነት ውሸት ነበር የሚሉ የጥርጣሬ እሾሆች ልባችሁን ይወጉት ይሆናል። ሁለተኛው ቀን መጣ። አሁን ተስፋችሁ እየተሟጠጠ ነው። በቤት ውስጥ የነበረው የጸሎት ድምፅ በለሆሳስ ወደሚነገር የለቅሶ ድምፅ እየተተካ ነው። አልዓዛር የመጨረሻ ትንፋሹን ተነፈሰ። ሕይወቱ አለፈች። ያ ሁሉ ተስፋ፣ ያ ሁሉ ጥበቃ ከንቱ ሆነ። ጌታ አልመጣም። ወዳጃቸው አልደረሰላቸውም። ይህ ዝምታና መዘግየት በሰውኛ ሲታይ ምንኛ ግራ የሚያጋባ፣ ምንኛ ልብ የሚሰብር ነው። ጌታችን ለምን ዘገየ? መልሱ የሚገኘው በዘመኑ በነበረው ባህልና ከሰው ልጅ አእምሮ በላይ በሆነው መለኮታዊ ዕቅድ ውስጥ ነው። በወቅቱ በነበረው የአይሁድ እምነት መሠረት የሟች ነፍስ ከሥጋው ከተለየች በኋላ እስከ 3 ቀን ድረስ በቤቱ አካባቢ ትዞራለች፣ ምናልባትም ወደ ሰውነቱ ልትመለስ ትችላለች የሚል ጠንካራ አመለካከት ነበረ። አንድ ሰው ከሞተ በኋላ በአንደኛው ወይም በሁለተኛው ቀን ቢነሳ አንዳንዶች ነፍሱ ሳትርቅ ነው የተመለሰችው ወይንም ደግሞ በእንቅልፍ ውስጥ ሆኖ ነው እኮ ሊሉ ይችላሉ። ጌታችን እየጠበቀ የነበረው ይህንን የጥርጣሬ በር ለመዝጋት ነው። እየጠበቀ የነበረው የሕመሙን መበርታት ሳይሆን ሞቱ በምልአት እንዲረጋገጥ ነው። እየጠበቀ የነበረው የሰው ልጅ ተስፋ ሙሉ በሙሉ መሟጠጡን ነው። እየጠበቀ የነበረው ሥጋው መበስበስ መጀመሩን ነው። እርሱ ሊያደርግ ያሰበው ተአምር ከማንኛውም ጥርጣሬ በላይ እንዲሆን የማያሻማና ፍጹም መለኮታዊ ኃይልን ብቻ የሚያሳይ እንዲሆን ፈልጎ ነው። እርሱ ሊያሳይ የፈለገው በሽታ የመፈወስን ኃይል ሳይሆን በሞት ላይ ያለውን ፍጹም ሥልጣን ነው። ስለዚህ ያ የ2 ቀን ዝምታ የቸልተኝነት ዝምታ አልነበረም፣ የመለኮታዊ ጥበብ ዝምታ እንጂ። ያ መዘግየት የግዴለሽነት መዘግየት አይደለም፣ ለታላቅ የክብር መድረክ የማዘጋጀት መለኮታዊ ስልት ነበር እንጂ። በቢታንያ ለቅሶ በነገሰበት በጌታችን ዘንድ ደግሞ የድል ሰዓት እየተጠበቀ ነው። በመጨረሻም 2 ቀናት ካለፉ በኋላ ጌታችን ወደ ደቀ መዛሙርቱ ዞር ብሎ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እነርሱ አሁንም አልተረዱትም። ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ያን ጊዜ ነበር ኢየሱስ መጋረጃውን ገልጦ እውነቱን በግልጽ የተናገረው። አልዓዛር ሞቷል አላቸው። ከዚያም እንቆቅልሽ የሆነ ቃል ተናገረ። እኔም በዚያ ባለመኖሬ ታምኑ ዘንድ ስለ እናንተ ደስ ይለኛል አላቸው። የጌታ ዝምታ ብቅቷል። የመዘግየቱ ጊዜ ተጠናቋል። አሁን ወደ ይሁዳ፣ ወደ ጠላቶቹ ልብ፣ ወደ ሐዘንተኛው ቤት፣ ከሁሉም በላይ
ወደ ሞት መኖሪያ ወደ መቃብሩ የሚደረገው ጉዞ ተጀምሯል። የሰው ልጅ ተስፋ ባበቃበት ቦታ መለኮታዊው ተአምር ይጀምራል። ከ4 ቀናት የሞት ዝምታ በኋላ የጌታችን የኢየሱስ ክርስቶስ እርምጃ የቢታንያን አፈር ሲነካ መንደሯ በለቅሶ ድምፅ ትታመስ ጀመር። ተስፋ ሙሉ በሙሉ ተሟጧል። የአልዓዛር ወዳጆችና የቤተሰቡ አባላት የመጨረሻውን የሐዘን ሥነ ሥርዓት እየፈጸሙ ነው። በሰው ልጅ ሕግና ሥርዓት ታሪኩ ተጽፎ ተዘግቷል። አልዓዛር ሞቷል፣ ተገንዟል፣ ተቀብሯል። ጌታችን እየመጣ መሆኑን የሰማችው ማርታ ከቤት ወጥታ ልትቀበለው ሮጠች። በሐዘንና በእምነት መካከል ሆና የምትናገረውን አታውቅም ነበር። ቃላቶቿ የሁላችንንም ስሜት፣ የሰው ልጅ ልብ ውስጥ የሚገኘውን የእምነትና የጥርጣሬ ፍጥጫ ነጸብራቅ ነበር። ጌታችንን እንዳየችው በእግሩ ስር ወድቃ እንዲህ አለች፣ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ይህ ቃል ምንኛ ጥልቅ ነው! በአንድ በኩል በጌታ ኃይል ላይ ያላትን ፍጹም እምነት ያሳያል። አንተ በዚህ ብትሆን ኖሮ ሞት እንኳን ሊደፍረው አይችልም ነበር እያለች ነው። በሌላ በኩል ደግሞ ግን አልነበርክም፣ አሁን ጊዜው አልፏል፣ ረፍዷል የሚል ስውር ቁጭትና ሐዘን አለባት። ነገር ግን ማርታ በዚህ ብቻ አላቆመችም። በዚያ በተሰበረ ልቧ ውስጥ አሁንም አንድ የተስፋ ጭላንጭል ይታያታል። ቀና ብላ አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ይህ ማለት ምንም እንኳን ሁሉም ነገር ያበቃ ቢመስልም አንተ አሁንም አንድ ነገር ማድረግ እንደምትችል በውስጥ ያምናለሁ እንደማለት ነው። በዚህ በተስፋ መቁረጥና በእምነት ጭላንጭል ማዕበል ውስጥ ነበር ጌታችን የክርስትናን እምነት የማዕዘን ድንጋይ፣ የዘላለም ሕይወትን መሠረት የሆነውን ቃል የተናገረው። ዝም ብሎ አይዞሽ አታልቅሽ አላላትም። ይልቁንም ማንነቱን ገለጠላት። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነውም ሁሉ የሚያምንብኝ ለዘላለም አይሞትም አለ ጌታችን። ይህንን አስቡት። እርሱ ትንሣኤን እሰጣለሁ ወይንም ሕይወትን እፈጥራለሁ አላለም። እርሱ ያለው ትንሣኤና ሕይወት ራሱ እኔ ነኝ ነው ያላት። ይህ ማለት ሕይወትና ትንሣኤ ከእርሱ የሚመነጩ ስጦታዎች ብቻ ሳይሆኑ የእርሱ ማንነት፣ የእርሱ ባሕሪዎች ናቸው ማለት ነው። እርሱ ባለበት ሞት ሊነግሥ አይችልም። ይህንን ታላቅ እውነት ከተናገረ በኋላ ማርታን በቀጥታ ጠየቃት፣ ይህንን ታምኛለሽ? ውይይታቸው በዚህ እንዳለ በቤት ሆና ስታለቅስ የነበረችው ማርያምን መጥታ በጌታ እግር ስር ወደቀች። የማርታን የሐዘን ቃል ደገመችው። ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። የሁለቱ እህትማማቾች ልብ አንድ አይነት ስብራት፣ አንድ አይነት ሐዘን ተሰምቶታል። ጌታችን ማርያም ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ ባየ ጊዜ በመንፈሱ አዘነ፣ በልቡም ታወከ። ከዚያም በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አጭርና እጅግ ጥልቅ ከሆኑ አረፍተ ነገሮች አንዱ እንዲህ ተብሎ ተጻፈ፣ ኢየሱስም አለቀሰ። ለምን አለቀሰ? የሰማይና የምድር ፈጣሪ ሕይወት ሰጪው ቃል ለምን እንባ ፈሰሰ? ምናልባት በወዳጁ በአልዓዛር ሞት ልቡ ተሰብሮ ይሆን? አዎን። ምናልባት በእህቶቹ ጥልቅ ሐዘን ልቡ ራርቶ ይሆን? ይህም እውነት ነው። ነገር ግን ከዚህም በላይ የሆነ ጥልቅ ምክንያት ነበረው። የግሪኩ ቃል የሚነግረን እርሱ ዝም ብሎ ከማዘን ባለፈ በቁጣ እንደተናገረም ነው። ምናልባት ጌታችን ያለቀሰው በሞት ላይ ተቆጥቶ ሊሆን ይችላል። ሞት በእግዚአብሔር የመጀመሪያው የፍጥረት ዕቅድ ውስጥ ያልነበረ ጠላት፣ በኃጢአት ምክንያት ወደ ዓለም የገባ ወራሪ፣ የሰውን ልጅ ክብር የሚያዋርድ አምባገነን መሆኑን ስለሚያውቅ በዚያ በፍጥረት ላይ በነገሰው የሞት ሥርዓት አልበኝነት ተቆጥቶ አዝኖ አለቀሰ። ያ እምባ የፍቅር የርኅራኄና የመለኮታዊ ቁጣ ቅልቅል ነበር። ወዴት ቀበራችሁት ሲል ጠየቀ። ወደ መቃብሩም መሩት። በዋሻ ውስጥ የተቀበረ በላዩም ላይ ትልቅ ድንጋይ የተገጠመበት መቃብር አሳዩት። ያ ድንጋይ የሞትን የመጨረሻነት፣ የተስፋ መቁረጥን ክብደት፣ የሰው ልጅ ከአፈሩ ጋር መቀላቀሉን የሚያሳይ ምልክት ነው።
በዚያም በለቅሶ በደመቀው የመቃብር ስፍራ ጌታችን በሥልጣን ተናገረ። ድንጋዩን አንሱት አላቸው። በቦታው የነበረው ሕዝብ በድንጋጤ ዝም አለ። ምን ሊያደርግ ነው? የሟች እህት የሆነችው ማርታ በሰውኛ አመክንዮዋ ወዲያውኑ ተቃወመች። ጌታ ሆይ ከሞተ እኮ 4 ቀን ሆኖታል፣ ይሸታል አለችው። ይህ የሰው ልጅ አመክንዮ ከመለኮታዊው ትእዛዝ ጋር የተጋጨበት ቅጽበት ነበር። ማርታ እያለች ያለችው ተአምርም ጊዜ አለው፣ አሁን እኮ ረፍዷል፣ የተፈጥሮ ሕግ የበላይነቱን ወስዷል፣ የመበስበስ ሂደት ተጀምሯል እያለች ነው። ጌታም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ በለሆሳስ ገሠጻት። በዝምታ ውስጥ ሰዎች ቀርበው ያንን ከባድ ድንጋይ ከመቃብሩ አፍ ላይ አንከባለሉት። ከመቃብሩ ውስጥ የቅዝቃዜና የሞት ሽታ ወጣ። የሕዝቡ ትንፋሽ ተቆራረጠ። ጌታችን ወደ ሰማይ ቀና ብሎ አመሰገነ። ከዚያም በመቃብሩ ጨለማ ውስጥ ላለው፣ ጆሮዎቹ ለተደፈኑት፣ ልቡ መምታት ላቆመው፣ ሰውነቱ መበስበስ ለጀመረው ወዳጁ የፍጥረት ገዢ በሆነ ድምፁ ተጣራ። አልዓዛር ወደ ውጭ ና አለው። ይህ ድምፅ ተራ ድምፅ አይደለም። የፈጣሪን ኃይል የያዘ፣ የሞትን ሰንሰለት የበጣጠሰ፣ የተፈጥሮን ሕግ የሻረ፣ ለሕይወት አልባው አካል ሕይወትን ያወጀ መለኮታዊ ትእዛዝ ነበር። በዚያች ቅጽበት በመቃብሩ ጥልቅ ጨለማ ውስጥ የአልዓዛር የሞተን ልብ መምታት ጀመረ። የረጋው ደሙ በደም ስሮች ውስጥ መፍሰስ ጀመረ። የበሰበሰው ሥጋው እንደገና ሕዋሳቱን አገኘ። ዓይኖቹ ተከፈቱ። ከዚያም በድንጋጤ በተዋጠው ሕዝብ ፊት ከመቃብሩ አፋፍ ላይ አንድ ምስል ብቅ አለ። እጅና እግሩ በከፈን እንደተገነዘ፣ ፊቱም በጨርቅ እንደተሸፈነ 4 ቀን ሙሉ ሞቶ የነበረው አልዓዛር ቆሞ ታየ። ከመቃብር የወጣው አልዓዛር ለዓለም ትልቅ ጥያቄ ሆኖ ቆመ። ከበሽታ የመፈወስ ተአምርን አይተዋል። ከሞት በኋላ የነበረውን ግን ለመጀመሪያ ጊዜ ያዩት እዛ በቢታንያ ነበር። የ4 ቀን የሞተ ሥጋ በመግነዝ ተጠቅልሎ ትእዛዝን ሲሰማ ከመቃብር መውጣቱ በተአምራት ታሪክ ውስጥ ታይቶ የማይታወቅ ክስተት ነው። ጌታችን ፍቱትና ይሂድ ብሎ አዘዘ። የአልዓዛር እጆችና እግሮች ከተገነዙበት ጨርቅ ነፃ ሲወጡ አዲስ ሕይወት ተሰጠው። እርሱ ከእንግዲህ በኋላ ተራ ሰው አልነበረም። አሁን አልዓዛር የሚራመድ፣ የሚተነፍስ፣ የሚኖር ተአምር ሆኗል። መኖሩ ብቻውን ቃል የማያስፈልገው ስብከት ሆነ። ማንም ሰው መጥቶ ሲያየው ከጌታችን ጋር የነበረው ወዳጅነት ምን ያህል ጥልቅ እንደነበር፣ ኃይሉ ምን ያህል ሁሉን ቻይ እንደሆነ በገሃድ ያረጋግጣል። ይህ ታላቅ ክስተት ልክ እንደ ተሰነጠቀ ዓለት በዘመኑ የነበሩትን ሰዎች ለሁለት ወገን ከፈላቸው። የመጀመሪያው ወገን የአማኞች ወገን ነው። ብዙ አይሁድ የዚህን ትዕይንት አስፈሪነትና ታላቅነት ሲመለከቱ የረጅም ጊዜ ጥርጣሬያቸው ተወገደ። የጌታችን ቃል እውነት መሆኑን፣ እርሱም እግዚአብሔር መሆኑን፣ ሞትንም ጨምሮ በሁሉም ነገር ላይ ሥልጣን ያለው እንደሆነ አዩ። የዮሐንስ ወንጌል ከአይሁድም ብዙዎች ወደ ማርያምና ወደ ማርታ መጥተው ኢየሱስ ያደረገውን አይተው በእርሱ አመኑ ተብሎ ተጽፏል። እዚህ ላይ ብዙዎች መባሉ ትኩረት ሊሰጠው የሚገባ ነው። የተአምሩ ዜና እንደ ሰደድ እሳት ተዳረሰ። ከሞቱ በላይ ትንሣኤው የጌታችንን ክብር አሳየ። አልዓዛር ራሱ ያለ ቃል የክርስቶስን አምላክነት የሚመሰክር ሕያው ማስረጃ ሆነ። ሁለተኛው ወገን የጠላቶች ወገን ነው። ብርሃን ባለበት ሁል ጊዜ ጥላ አለ። በኢየሩሳሌም የነበሩት የካህናት አለቆችና ፈሪሳውያን ይህንን ዜና ሲሰሙ በፍርሃትና በቅናት ተንገበገቡ። የአንድ ሰው ከሞት መነሳት ሃይማኖታዊ ሥልጣናቸውን፣ የፖለቲካዊ ተሰሚነታቸውንና ከሮማ መንግሥት ጋር የነበራቸውን ሰላማዊ ግንኙነት ሙሉ ለሙሉ ሊያናጋ የሚችል ክስተት ሆነ። አይሁድ የራሳቸው የሆነ የፖለቲካዊ መዋቅር ነበራቸው። ቀያፋ የሚመራው ታላቁ ሸንጎ ወይም ሳንሄድሪን የሁሉም ነገር የበላይ ተቆጣጣሪ ነው። እነርሱም በፍጥነት ተሰብስበው የምስጢር ምክክር አደረጉ። ንግግራቸው በፍርሃት የተሞላ ነበር። ይህ ሰው ብዙ ምልክቶችን ያደርጋልና ምን እናድርግ? እንዲህ ብንተወው ሕዝቡ ሁሉ በእርሱ ያምናል። ሮማውያንም መጥተው ሀገራችንንና ሕዝባችንን ይወስዳሉ።
ተባባሉ። ክቡራትና ክቡራን፣ እዚህ ጋር እስቲ አንድ ጥያቄ ልጠይቃችሁ። እነዚህ ሰዎች ለምን ፈሩ? የሞተው ሰው መነሳቱ በሮማውያን ላይ ምን ያመጣል? መልሱ ውስብስብ ነው። የሃይማኖት መሪዎቹ የሮማ መንግሥት የአይሁድን ሕዝብ የራስ ገዝ አስተዳደርነት እንዲጠብቅ የፈቀደው ሕዝቡ በሰላም እስካለ ድረስ ብቻ ነው። አሁን ግን ኢየሱስን እየተከተሉ ያሉ ሰዎች መብዛት፣ የመሲህነት ፖለቲካውን መረዳት፣ ሮማውያን የአይሁድን ሕዝባዊ ዓመፅ አስበው ሁሉንም የፖለቲካ ሥልጣን ሊነጥቁ ይችላሉ ብለው ገምተዋል። ስለዚህ ለእነርሱ ኢየሱስ የሥልጣናቸው ዋነኛ ስጋት ሆነ። በዚህ የፍርሃትና የጥላቻ ምክክር ውስጥ ሊቀ ካህናቱ ቀያፋ ከሰማይ የመጣ ያልታሰበ ትንቢት ተናገረ። ሳያውቅ የመለኮታዊውን ዕቅድ አወጀ። እንዲህ አለ፣ እናንተስ ምንም አታውቁም? ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡም? አላቸው። ቀያፋ ይህንን ያለው በራሱ የፖለቲካ ጥበብ አስቦ ነበር። አንድ ሰው ቢሞት ብዙ ሰው ይድናል የሚል የመሪነት ውሳኔ መስሎት ነበር። ነገር ግን ወንጌሉ እንደሚያስረዳን ይህንን ከራሱ አልተናገረውም። ነገር ግን በዚያ ዓመት ሊቀ ካህናት ስለነበረ ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ ይለናል መጽሐፍ። የጌታችን የስቅለት የመጨረሻውና ትልቁ ውሳኔ የተላለፈው በዚያ ነበር። የአልዓዛር ትንሣኤ የኢየሱስን ስቅለት ያፋጠነ የመጨረሻው ምክንያት ሆነ። የካህናት አለቆች ጌታችንን ለመግደል ወሰኑ። ነገር ግን ሴራቸው በዚህ አላበቃም። ወንጌሉ ቀጥሎ እጅግ አስደንጋጭ የሆነውን እውነት ይነግረናል። ከዚያም የተነሳ ብዙዎች አይሁድ ስለ እርሱ የሄዱና በኢየሱስም ያምኑ ስለነበር አልዓዛርንም ደግሞ ሊገድሉት ተማከሩ ይለናል የዮሐንስ ወንጌል ምዕራፍ 12 ቁጥር 10። ይህ ምን ማለት ነው? ከሞት ከተነሳ በኋላ አልዓዛር በሕይወት መኖሩ ብቻ እንደገና ሞት አስፈረደበት ማለት ነው። እስቲ ያስቡት፣ በሕይወት መኖራችሁ ብቻ ወንጀል የሚሆንበትን ጊዜ። የአልዓዛር መገኘት ራሱ ለጠላቶቹ እንቅልፍ የሚነሳ ስጋት ሆነ። አንድ ጊዜ ሞቶ ተነሳ። ይህ ማስረጃ ነው። ማስረጃው እስካለ ድረስ ሰዎችን ወደ ኢየሱስ መምራቱ አይቀርም። በመሆኑም መሪዎቹ የተአምሩን ምንጭ መግደል ብቻ ሳይሆን የተአምሩን ሕያው ምስክር ማስወገድ ነበረባቸው። ምናልባት አልዓዛር ከትንሣኤው በኋላ በሕይወት ዘመኑ ውስጥ እንደዚህ ያለ ፍርሃት አልተሰማውም ይሆናል። ትናንት በመቃብር የነበረው ሰው ዛሬ በባለሥልጣናት የሞት መዝገብ ውስጥ ስሙ ተጻፈ። ከሞት መቃብር ወጥቶ የሰዎች ጥላቻና ቅናት ወደ ፈጠረው አዲስ የሞት ወጥመድ ውስጥ ሰተት ብሎ ገባ። ሕልውናው ራሱ በሕይወት መኖሩ ብቻ ለጌታው ታላቅ ምስክርነት እንደሆነ፣ ለጠላቶቹ ደግሞ የሞት ፍርድ ምክንያት ሆነ። ይህ የሚያሳየን ታላቅ እውነት አለ። ብርሃን ሲበራ ጨለማ ሁል ጊዜ ይንቀሳቀሳል። የክርስቶስ ኃይል ሲገለጥ የዓለም ኃይል ይናወጣል። አልዓዛር በቢታንያ ሰላም አጣ። አሁን ከጠላቶቹ የሞት ሴራ ማምለጥ የሚችልበትን መንገድ መፈለግ ነበረበት። ትንሣኤው ለአልዓዛር የሰጠው የዘላለም ሕይወት ተስፋ እንጂ የዚህ ዓለምን ሰላም አልነበረም። አሁን ከፊት ለፊቱ ያለው ፈተና በሰው ልጅ ታሪክ ውስጥ እጅግ አስገራሚ ከሆኑት የስደትና የጀግንነት ታሪኮች አንዱ ነው። የጌታችን ስቅለት፣ ትንሣኤና ዕርገት ለአማኞች አዲስ የኃይልና የተስፋ ዘመንን ቢያመጣም በተመሳሳይ መልኩ የጨለማውን ኃይል ለከፋ ስደት አነሳሳው። በተለይ ከበዓለ ሃምሳ በኋላ መንፈስ ቅዱስ ወርዶ ሐዋርያት በኃይል መስበክ ሲጀምሩ በኢየሩሳሌም የነበሩት የአይሁድ መሪዎች ቁጣቸው ገነፈለ። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሰማዕት ሆነ። በክርስቲያኖችም ላይ ታላቅ ስደት ታወጀ። በዚህ የስደት ማዕበል ውስጥ ዋነኛ ኢላማ ከሆኑት ሰዎች መካከል አንዱ ማን ነበር ብላችሁ ታስባላችሁ? እርግጥ ነው ሕያው ማስረጃው የሚራመደው ተአምር አልዓዛር ነበር። ጠላቶቹ ጌታችን ኢየሱስን በመስቀል ላይ ሰቅለውታል። አሁን ደግሞ የእርሱን ኃይል የሚመሰክረውን የመጨረሻውን ማስረጃ ከምድር ላይ ለማጥፋት ቆርጠው ተነሱም። እዚህ ላይ ነው መጽሐፍ ቅዱስ ዝም የሚልበትና የቤተ ክርስቲያን ጥንታዊ ትውፊት ታሪኩን የሚቀጥልልን። የአልዓዛር ጠላቶች በቀጥታ በሰይፍ ገድለውት ሰማዕት እንዲሆን አልፈለጉም።
ምናልባትም ይህንን ቢያደርጉ ሕዝቡ የበለጠ ሊቆጣና በእርሱ በኩል ወደ ክርስትና ሊመጣ ይችላል ብለው ሰግተውም ይሆናል። ስለዚህ እጅግ ጨካኝና ሰይጣናዊ የሆነ ዘዴን መረጡ። አልዓዛርን፣ እህቶቹን ማርታና ማርያምን እንዲሁም ሌሎች ጥቂት አማኞችን በኃይል ያዟቸው። ከዚያም ወደ ባህር ዳርቻ ወስደው ሆን ተብሎ የተበሳ ቀዳዳ ያለው መቅዘፊያ ግን የሌለው ያለ ሸራና ያለ መሪ የተተወ አሮጌ ጀልባ ላይ ያስገቧቸው። ዓላማቸው ግልጽ ነው። በሜዲትራኒያን ባህር ሰፊ ማዕበል ላይ እንዲሁ እንዲሳፈፉና በረሃብ በጥም ወይም ጀልባዋ በውሃ ስትሞላ ሰምጠው እንዲሞቱ ማድረግ ነው። ይህ ፍጹም የሞት ፍርድ ነበር። ማንም ሰው ሊያያቸው የማይችል፣ ማንም ሰው ሊረዳቸው የማይችል በዝግታና በስቃይ የተሞላ ሞት። እጃቸውን በደም ላለመበከል የመረጡት የፈሪዎች ዘዴ ነበር። እስቲ ያንን ትዕይንት በዓይነ ሕሊናችን እንሳል። በሰፊው ባህር ላይ በተስፋ ቢስ ጀልባ ውስጥ ሞት አይቀሬ መሆኑን እያወቁ የሚንሳፈፉ ጥቂት አማኞች። ፀሐይ ስትወጣ ታቃጥላቸዋለች፣ ማታ ደግሞ ብርዱ ይቆረጣጥማቸዋል። ማዕበሉ እንደፈለገ ያማታቸዋል። በዙሪያቸው ያለው ነገር ሁሉ ሞት ሞት የሚሸት ነው። ነገር ግን እነርሱ አንድ ነገር ያውቃሉ። የጀልባው መሪ ባይታይም የዓለም መሪ ከእነርሱ ጋር እንደሆነ። በዚያች በተበሳሳች ጀልባ ውስጥ የነበረው ሰው ስሙ አልዓዛር ይባላል። ትርጉሙም እግዚአብሔር ረድቷል ማለት ነው። ያ ስም በዚያ በተስፋ መቁረጥ ማዕበል ውስጥ እንደ ብቸኛ የብርሃን ጭላንጭል ያበራ ነበር። የሰው ልጅ ሴራ በሚያልቅበት ቦታ የመለኮታዊ ዕቅድ ይጀምራል። ያቺ የተበሳሳች ጀልባ፣ ያቺ የሞት መርከብ በማይታይ እጅ እየተመራች ማዕበሉን እየሰነጠቀች መጓዝ ጀመረች። ቀናት አለፉ። በተአምር ጀልባዋ ሳትሰጥም ቀረች። በተአምር በውስጧ የነበሩት ሰዎች በሕይወት ቆዩ። በመጨረሻም ያቺ ተስፋ ቢስ ጀልባ የቆጵሮስ ደሴት ዳርቻ ላይ በሰላም መልሕቋን ጣለች። ከሞት ባህር ላይ ወደ አዲስ ሕይወት ዳርቻ ተሻገረች። በዚህች አዲስ ምድር የአልዓዛር ሁለተኛ ሕይወት አዲስ ምዕራፍ ጀመረ። አሁን አልዓዛር ስደተኛ ነው። ከሀገሩ የተባረረ፣ ቤቱንና ንብረቱን የተወ። ነገር ግን ከእርሱ ጋር አንድ የማይቀማ ሀብት ነበረው። ይሄውም የትንሣኤው ምስክርነት ነው። በቆጵሮስ ደሴት ላይ ወንጌልን መስበክ ጀመረ። ከጥቂት ዓመታት በኋላ ሐዋርያቱ ጳውሎስና በርናባስ በመጀመሪያው የወንጌል ጉዞአቸው ቆጵሮስ ደረሱ። በዚያም ይህንን ከሞት የተነሳውን ሕያው ምስክር አገኙት። በእርሱ ውስጥ የነበረውን የመንፈስ ቅዱስ ኃይልና የታሪኩን ታላቅነት ሲመለከቱ ሐዋርያቱ ታላቅ ኃላፊነት ሰጡት። አልዓዛርን በደሴቱ ላይ በምትገኘው ኪቲዮን ወይም የዛሬዋ ላርናካ በምትባለው ከተማ የመጀመሪያው ኤጲስቆጶስ አድርገው ሾሙት። እስቲ ለአፍታ ቆም ብለን ይህንን እናስብ። ከሞት የተነሳው ሰው አሁን የክርስቶስን ቤተ ክርስቲያን እንዲመራ፣ መንጋውን እንዲጠብቅ፣ የወንጌልን ምስጢር እንዲያስተምር ተሾመ። ጳጳስ ሆኖ ስለ ትንሣኤ ሲያስተምር ስብከቱ ምን ያህል ኃይልና ሥልጣን ይኖረው ይሆን? ስለ ገነትና ሲኦል፣ ስለ ሞትና ሕይወት ሲናገር ከቅዱሳት መጻሕፍት እየጠቀሰ ንድፈ ሐሳብ ብቻ አልነበረም የሚያቀርበው። ምናልባትም የራሱን የዓይን እማኝነትና ምስክርነት ነበር የሚሰጠው። አንድ የቤተ ክርስቲያን ትውፊት እንደሚነግረን አልዓዛር ከትንሣኤው በኋላ በኖረው በሁለተኛው ሕይወቱ ፈጽሞ ስቆ አያውቅም ነበር። ይህ የሆነው በዚያ በአራቱ የሞት ቀናት ውስጥ ያያቸው ነገሮች የሰው ልጅ ኃጢአት የሚያስከትለው አስከፊ ፍርድና ስቃይ በመመልከቱ ነው ይላል። በዚህ መሠረት ስብከቱ ምን ያህል የንስሐን አስፈላጊነት የሚያሳስብና የሰዎችን ልብ የሚያራራ እንደነበር መገመት ይቻላል። እርሱ ንስሐ ግቡ ሲል የንስሐን ዋጋ ከማንም በላይ ያውቅ ነበርና። የኢትዮጵያ ቤተ ክርስቲያን ስንክሳር እንደሚዘግበው በዚህ የኤጲስቆጶስነት ሹመት ላይ ሆኖ ለ40 ዓመታት በታማኝነት አገልግሏል። ከቢታንያ የወጣው የተወደደው ወንድም አሁን በመንፈሳዊ ጦርነት ግንባር ላይ የቆመ የቤተ ክርስቲያን አባትና እረኛ ሆኗል። ሁለተኛው ሕይወቱ ከመጀመሪያው በበለጠ ክብርና ዓላማ የተሞላ ሆነ።
የአልዓዛር ሕይወት የአንድ አስደናቂ ተአምር ታሪክ ብቻ አይደለም። ይልቁንም አንድ ሕይወት በፈጣሪ እጅ ሲያዝ እንዴት ወደማይሞት ዘላለማዊ ምስክርነት ሊለወጥ እንደሚችል የሚያሳይ ታላቅ ማሳያ ነው። የእርሱ ማንነት በጊዜ ሂደት ሲለዋወጥ እንመለከታለን። እያንዳንዱ ማንነቱም የጌታችንን የተለያየ የኃይሉን ገጽታ ያንጸባርቃል። እርሱ በቢታንያ ይኖር የነበረ ተወዳጅ ወንድምና ወዳጅ ነበር። ይህም የጌታችንን ሰብአዊ ፍቅርና የወዳጅነት ጥልቀት ያሳየናል። በመቃብር ጨለማ ውስጥ ለ4 ቀናት የተኛ ሟችም ነበር። ይህም የሰው ልጅ በሞት ፊት ያለውን አቅመቢስነትና የተስፋ መቁረጥን ጥልቀት ያሳያል። በጌታ ቃል ከሞት የተነሳ የሚራመድ ተአምርም ነበር። ይህም የክርስቶስን በሞት ላይ ያለውን ፍጹም ሥልጣንና አምላክነቱን በገሃድ ያውጃል። በጠላቶቹ ቅናትና ፍርሃት ከሀገሩ የተሰደደ ስደተኛም ነበር። ይህም ብርሃንን የሚከተል ማንኛውም ሰው ከጨለማው ዓለም ጋር ግጭት ውስጥ እንደሚገባ የሚያሳይ ነው። በመጨረሻ በቆጵሮስ ምድር ቤተክርስቲያንን የመራ ታላቅ የቤተክርስቲያን አባት ነው። ይህም ሁለተኛው ሕይወቱ ከመጀመሪያው በበለጠ ክብርና ዓላማ የተሞላ እንደነበር የሚያረጋግጥ ነው። እያንዳንዱ የሕይወቱ ምዕራፍ ከወዳጅነት እስከ ሞት፣ ከትንሣኤ እስከ አገልግሎት የጌታችን የኢየሱስ ክርስቶስን ማንነት፣ ኃይልና ፍቅር የሚያንጸባርቅ ነበር። ይህ ከሞት የተነሳው ቅዱስ በተፈጥሮ ሕግ መሠረት ለሁለተኛና ለመጨረሻ ጊዜ አረፈ። አንድ ጊዜ በጌታው ቃል ከሞት የተነሳ ቢሆንም በስተመጨረሻ ግን የምድር ጉዞውን ፈጸመ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስንክሳር ዕረፍቱ መጋቢት 17 ቀን እንደሆነ ይዘግባል። በሕይወት በመኖሩ ብቻ ሞት የተፈረደበት ሰው እንደመሆኑ አንዳንድ ትውፊቶች ዕረፍቱ በሰማዕትነት እንደሆነ ይጠቅሳሉ። በቢታንያ ከነበረው የመጀመሪያው መቃብሩ የወጣው አልዓዛር በቆጵሮስ ምድር በክብር ተቀበረ። ዛሬም ድረስ በቆጵሮስ ላርናካ ከተማ ለመታሰቢያው የተገነባ ታላቅ ካቴድራልና የመጀመሪያ መቃብሩ የነበረበት ስፍራ በታላቅ ክብር ይጠበቃል። ይህ መቃብር ከአስፈሪው የቢታንያ መቃብር በተለየ የተስፋ የክብርና የዘላለማዊ ሕይወት ምስክር ሆኖ ቆሟል። ታሪኩ ግን በታሪክ መዝገብ ውስጥ ብቻ ታስሮ የሚቀር አይደለም። የአልዓዛር ታሪክ ዛሬም ድረስ ለእኔና ለእናንተ የሚነግረን አንድ ታላቅ እውነት አለ። እስቲ ራሳችንን ለአንድ አፍታ እንጠይቅ። በሕይወታችን ውስጥ የሞተ የሚመስለን ነገር አለ። ምናልባት የሞተው ሕልማችን ሊሆን ይችላል። ምናልባት የተቋረጠው ግንኙነቶቻችን ወይም ደግሞ ያጣነው እምነትና ተስፋ ሊሆን ይችላል። አልቋል፣ ተዘግቷል፣ ተቀብሯል ብላችሁ ያመናችሁበት ነገር ሳለ መልካሙ ዜና ይህ ነው። የአልዓዛር አምላክ ዛሬም ያው ራሱ ነው። እርሱ ራሱን ትንሣኤና ሕይወት እኔ ነኝ ብሎ የገለጠው ጌታ ነው። ያኔ በመቃብሩ ደጃፍ ቆሞ አልዓዛር ወደ ውጪና ብሎ የተጣራው ያው መለኮታዊ ድምፅ ዛሬም በሞተው ሕይወታችን ላይ፣ በተቀበረው ተስፋችን ላይ ሥልጣን አለው። የአልዓዛር ታሪክ ሞት የሕይወት መጨረሻ ለመሆኑን ያስተምረናል። በክርስቶስ ላመኑ ሁሉ ሞት ወደ አዲስና ክብር ወዳለው ሕይወት መሸጋገሪያ በር ነው። እርሱ የትንሣኤ የመጀመሪያው ፍሬ የሆነው የክርስቶስ ኃይል ምሳሌና ለሁላችንም የተሰጠን የተስፋ ምልክት ሆኖ በታሪክ ውስጥ ይኖራል። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።